ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የሌላና የጀማል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን ጣፍተናል። ተይቱ ባለም ወቅ ብለናል። አንድ 2 ወር 3 ወር ይሆናል ነው ምናልባት። ዛሬ ተከስተንላችኋል። የዛሬው ውሏችን ምን እንደሚመስል ተከታተሉ። አብራችሁ ላሳያችሁ። እህል እያበጃጀኩ ነበር ላስፈጭ። ሁላችሁ እዚህ ጋ እህሌን አበጃጅቼ ሳበቃ አብሼን እየለቃቀምኩ ነው። አብሼን ልለቃቅም ላብቃና ከዛ ወደ ጤፍ ነፈታ እንገባለን። ጠፍተን እናውቃለን። አበረታቱን እስኪ እይታ እንዲኖረን። እይታ ጭራሽ ዩቱባችን የለውም። ለምን እንደሆነ አላውቅም። እናንተ ላይክ ኮሜንት ጻፉ እስኪ ሌሎች ሰዎች ጋር እንዲደርስ ነበረታቱ። ስደት ከመሰደድ እዛው በሀገራችን ብንሰራ ይሻለናል። ልጆቻችንን ትተን ስደት ከምንሄድ ስደት ሄደን አየነው ምንም የተጠቀምንበት ነገር የለም። እስኪ አሁን ጤፌን ዝጋ ልነፋ ነው። ተመልከቱ ይኸውላችሁ ጤፍ እየነፋን ነው። ጤፋችንን ነፋ እናርግና እንግዲህ ዛሬ ውሏችንን እናሳያችኋለን። ብዙ ቦታ ነው ዛሬ የምንደርሰው የምንሰራው ስራ። ዛሬ ልጄ ሳትቀር ነው ዛሬ ስራ የምንሰራው አብረን ልጃችን ጋር። ይህን ቪዲዮ እስኪ 1000 ተዶላችሁ ሰብስክራይብም ተጨመራችሁ ልጆቻችንን እናስተዋውቃችኋለን። መንታ ልጆች አሉን እናስተዋውቃችኋለን። አብረን እንሰራ የምትፈልጉት ሆነ ኮሜንት ላይ ጻፉልን። ይሄን ቪዲዮ ቫይራል እንዲወጣ አድርጉልን። ነፋ እያደረኩ ነው። ተዳረስኩኝ። እዛ እናደፈላለቅና ወደ ወፍጮ ቤት እንሄዳለን። ወፍጮአችንን አስፈጭተን ስንመጣ ደግሞ ወደ ሌላ ስራ እንገባለን። የኢትዮጵያ ኑሮ ሁላችን እንደዚህ ነው። ፋታ የለውም፣ እረፍት የለም። አንዱ ስትሉት አንዱ ስትሉት አንዱ። ከዛ ልጅ ጋር ደግሞ በተለይ በጣም ከባድ ነው። እዚህ ጋር ወፍጮ ተበላሽቶበት ሰው የወፍጮ ቤት ከደን ይጎረጉር ይዟል። እኛ እንኳን በዛ በሌላኛው ወፍጮ እያስፈጨን ነበረ። ሱሱ ግያ ይዟል እዚህ ጋር ሽሮ የበርበሬ ወፍጮ አለ። ገና አዲስ ነው የጀመሩት። ብዙም ሰው የለም ወፍጮ ቤቱ ግን ምርጥ አድርገው ይፈጫሉ። ማሻአላህ ናቸው። እንደ አዲስ ጀማሪ አይደሉም። ወፍጫችንን እያስፈጨን ነው ቤታችንን ለመቆጠር። ይኸውላችሁ ከወፍጮ ቤት መልስ እቃ አጠባ ገባን። ደካክረን የሄድነውን እቃ ልጄ ሳትቀር ነው ዛሬ አጠባ የገባቸው። አብራ ያጠበኝ ነው። ማሻአላህ ያጠበኝ ነው። ያቆሸሸኝ ነው የሚባለው። ታጥባለች፣ ታወጣለች፣ ትወረውራለች መሬቱ ላይ። በቃ ማንካውን ብረት ድስቱን የማይቀራን ነገር የለም። ታወጣና ውጭ ትወረውራለች። እዛ መልሳ ደግሞ ትዶላለች። እዛ እንደዚህ እያደረግን አብረን እየተጫጫህን አጣጥበን እንጨርሳለን። መጨረስ አይባለው የሚጨርሰው። ይኸውላችሁ ሜዳ ሁላ እንዳለቃ ነው እያወጣ የምወረውሩ እሷ። እኔ ተስር በሳሙና ስመታ እሷ ተስር ባፈር ትመታልኛለች። ከዛ ብቻ ደስ ይላል አብሮ ልጅ ጋር እየተንጫጩ መስራት። እቿ ትታቀዳ አንቦጫ አድርገው ይዛለች። ያው እያወጣች ስጥልልኝ እኔ ሳሙና ስመታ እሷ አውጥታ መሬት ትወረውራለች። እዛ ደግሞ መልሳ ትዶለዋለች። እዚያ ትግያ ነው ልጅ ጋር ግን ደስ ይላል በጣም። አንዳንዴም ደስ ይላል፣ አንዳንዴም ከዛ ደግሞ ታናድደኛለች። እንቺ ተቀበይኝ እያለኝ ነው እዚህ ጋር
ተጣጥበን ጨረስን። ከዛ ወደ ሱቃችንን ገባን። ሱቃችንን ዘግተን ነበረ። ሱቅ ከፈትን። ሱቃችንን ለመቸራቸር የኢትዮጵያ ኑሮ ያውላችሁ ታፈታፍታት ተባለ። ሮጥ ሮጥ ራሱ ተብሎ ኑሮ አልተቻለም። የዚህን ሰሞን ኑሮ ውድነት ደግሞ በጣም ከባድ ሆኗል። እዚህ ጋር የምትታያችሁ ሃይፋይፍ የቡናዋ ማለት ቡና ሱስ ካለባችሁ ቡና ታላፈላችሁ እሷን ከፍታችሁ ጠጡ። ማሻአላህ ልክ ቡና ነው ወይ ነው የምትሉት። በቃ ቡና ለምኔ ነው የምትሉት። ስጣፍጥ ሞክሩት። በእኔ ሆኖባችሁ እንግዲህ ቁጭ ብለን እየጠበቅን ነው። የሰፈር ሱቅ እንግዲህ ያው ቁጭ ብሎ መጠበቅ ነው። አስፋልት ዳር እንኳን ቢሆን ሰው አይጠፋም። ይሄ ዲቫ ሳሙና ማለት 50 ብር ነበር የሚሸጠው። በዚህ ሰሞን ኑሮ ውድነት ነዳጅ ጠፋ እንትን ጠፋ እያሉ እዛ ላይ አቃንተውታል። አሁን 70 ብር ነው የሚሸጠው። ዱአ አድርጉ ለሀገራችን ሰላም እንዲሆን፣ ኑሮ ውድነት ቀነስ እንዲል። ሀገር ሰላም ሲሆን ሁሉም ነገር ይረጋጋል። ይሄ ባስታ 130 ገብቷል እላችኋለሁ። ብቻ ከባድ ነው። ሰላም እንድንሆን እስኪ ዱአ አድርጉ። እዚህ ጋር ቸኮሌቶች አሉ፣ ማስቲካዎች አሉ። ይህን ቪዲዮ ቫይራል እንዲወጣልን ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ።